የሀገሬ ፖለቲከኞች ለእናንተ ጥያቄ አለኝ። እኔ በመሰረቱ የፖለቲካ ሰው አይደለሁም። በገዛ ሀገሩ ላይ በግፍ በጭካኔ እየተጨፈጨፈ ያለው የወገኔ ስቃይ እያረሰ ብዙዎችን እየመገበ የሚኖር ምስኪኑ ገበሬ ትላንት በደስታ ከሚኖሩበት ቤት ውስጥ ተፈናቅለው የቀን ሐሩርና የሌሊት ብርድ እየተፈራረቀበት በረሃ በለንጋ እየተገረፈ እየተሰቃየ ስላለው ወገኔ ምሕረት ከሰማይ እንዲመጣ ወደ ሰራዊት ጌታ ወደ እግዚአብሔር ከሚጮሁትና ከሚያለቅሱት ወገኖቼ መካከል አንዱ ነኝ። ነገር ግን የአገሬ ፖለቲከኞች ለእናንተ ጥያቄ አለኝ። እንታገልለታለን የምትሉትን ሕዝብ እኔ በመሰረቱ ማን ነፃነት አሳጥቶ ባሪያ አድርጎ እንደገዛቸው አላውቅም። አለማወቅ ኃጢአት አይደለም። እኔ አላውቅም። እናንተ የምታውቁት የተረዳችሁት ነገር ሊኖር ይችላል። ነገር ግን ለነፃነቱ እንታገልለታለን የምትሉትን ሕዝብ ትወዱታላችሁ? ለዚህ ሕዝብ ግድ ይላችኋል? አዎ፣ ሕዝባችንን እንወደዋለን። ለሕዝባችን ግድ ይለናል። ስለ ሕዝባችን ግድ ስለሚለን ሕዝባችንን ስለምንወደው ነው የምንታገልለት የምትሉኝ ከሆነ ሰው የሚታገልለትን ሕዝብ ስለ እሱ ግድ ይለኛል የሚለውን ሕዝብ እወደዋለሁ የሚለውን ሕዝብ እንዴት ለመከራና ለስቃይ አሳልፎ ይሰጣል? ሰው ይወደዋለሁ የሚለውን ሕዝብ እንዴት ለሞት አሳልፎ ይሰጣል? ይሄ የፍቅር ባህሪ ነው? ፍቅር ለወደደው ይሞታል እንጂ የወደደውን ለሞት ለስቃይ እንዴት አሳልፎ ይሰጣል? በዚህ ሰዓት እንታገልለታለን የምትሉትን ሕዝብ ለረሃብ፣ ለመከራ፣ ለስቃይ፣ ለሞት አሳልፈን አልሰጠንም ነው የምትሉኝ? ይህንን ሕዝብ ለዚህ መከራና ስቃይ የዳረጋችሁት ሕዝቡ ነፃነት አጥተዋል፣ በባርነት ውስጥ ነው ያሉት የምትሉኝ ከሆነ በሰላማዊ መንገድ መታገልን ትታችሁ በጦርነት በጠመንጃ አፈሙዝ ነው ይህንን ሕዝብ ነፃ የምናወጣ ብላችሁ ይህንን መንገድ የመረጣችሁ ቀን ነው ሕዝቡን ለሞት፣ ለስቃይ፣ ለእልቂት አሳልፋችሁ የሰጣችሁት። የሀገሬ ፖለቲከኞች እስቲ ወደ ኋላ ተመልሳችሁ ከረጅም ዘመን ጀምሮ የሄዳችሁ የመጣችሁበትን ጎዳና ተመልከቱ። ለብዙ ዓመታት እናትና አባት ስንት መከራ አሳይቶ ያሳደገው ወጣት እናት አባቱን ማገልገል ሲገባው ከዛም አልፎ ተምሮ ለአገሩ ለወገኑ መጥቀም ሲችል ስንት ለጋ ወጣት እንደ ቅጠል የረገፈበት የአገር ሀብት ንብረት የወደመበት ስንቶቹ አካለ ስንኩል የሆኑበት ይህንን ሁሉ መዘዝ ያመጣው እልኸኛ ልባችንን ተከትለን እኛ የለኮስነው የጦርነት እሳት ነው ይህንን ያመጣው ብላችሁ አትገመግሙትም? በዚህ ሰዓትስ ምን እያሰባችሁ ነው ያላችሁት? ስለ ፈጣሪ ብላችሁ እንታገልለታለን ለምትሉት ሕዝብ ግድ የሚላችሁ ከሆነ እንታገልለታለን ለምትሉትን ሕዝብ የምትወዱ ከሆነ ያለፈ አልፏል። ከአሁን በኋላ በሰላማዊ መንገድ በመታገል ችግሩን ብትፈቱ እጅግ መልካም ነው። ሕዝብ ሰላምን ተጠምቷል። እናንተን ይጠብቃል። ሰላምን የተጠማ ሕዝብ፣ ስቃይ ያንገሸገሸው ሕዝብ እናንተን ይጠብቃል። ዝናብ አጥቶ የተሰነጣጠቀው የበጋ መሬት ጠብታ ውሃ ለማግኘት የሚናፍቀውን ያክል ሰላምን የተጠማ ሞት፣ እልቂት ያንገሸገሸው ሕዝብ እናንተን ይጠብቃል። ምን አለ 20 ቀን ጦርነት ከምትዋጉ 20 ዓመት በሰላም ብትታገሉ፣ እውነትን ይዛችሁ ብትታገሉ ምን ይሆናል? እውነት እኮ ሁልጊዜ አሸናፊ ነው። እውነት ያሸንፋል።
እውነት አንድ ጥይት ሳይተኩስ ያሸንፋል። እደግመዋለሁ፣ እውነትን ይዛችሁ የምትታገሉ ከሆነ እውነት አንድ ጥይትን ሳይተኩስ እውነት ያሸንፋል። 20 ዓመት በሰላም ብትታገሉ 20 ቀን ከምትዋጉ 20 ዓመት በሰላም ብትታገሉ ምንኛ መልካም ነው። በዚህ ጊዜ ውስጥ ሰው አይሞት፣ የአገር ሀብት ንብረት አይወድምም። እቺን የመሰለች አገር እያለን በደንና በዱር አራዊት ያሸበረቀች ድንበር ዘለል የሆኑ ትላልቅ ወንዞች ያላት ተዝቆ የማያልቅ ጥሬ ሀብት በማዕፀኗ ያረገዘች ምድር እያለን እኔው ካላጠፋውሽ ካላወደምኩሽ እያል እርስ በርሳችን መፈጃጀት አይበቃንም? እባካችሁ ያለፈ አልፈዋል። ስለ ፈጣሪ ብላችሁ ለምትታገሉት ሕዝብ ስትሉ እልኸኛ ልባችሁን ከመከተል ተመለሱ። ምናል በዚህ ሰዓት ይህንን ቃል እየተናገርኩ እያለው ይሄ ሰው የመንግስት ደጋፊ ነው ልትሉኝ ትችላላችሁ። እኔ ስውር ዓላማ የለኝም። የልቤ ሐሳብ ሁሉ ልክ እንደምናገረው ነኝ። ሌላ ስውር ሐሳብ የለኝም። እኔ የመንግስት ደጋፊም ተቃዋሚም አይደለሁም። መንግስትን የማልደግፍበት ምክንያት መንግስት በእኔ ድጋፍ አይቆምም። በእኔ ድጋፍ የሚቆም መንግስት፣ በእኔ ተቃውሞ የሚፈርስ መንግስት የለኝም። እኔ ክርስቲያን የእግዚአብሔር ልጅ ነኝ። ክርስቲያን ደግሞ የሕይወቱ መመሪያ የሆነው በመጽሐፍ ቅዱስ ይመራል። መጽሐፍ ቅዱስ በሮሜ ምዕራፍ 13 ላይ ባለሥልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል ይላል። እንድንቃወም መጽሐፍ ቅዱስ አይፈቅድልንም። የሚቃወሙት በራሳቸው ላይ ፍርድ ያመጣሉ ይላል። ባለሥልጣንን የሚሾም እግዚአብሔር፣ የሚሽር እግዚአብሔር፣ የሚያከብር እግዚአብሔር፣ የሚያዋርድ እግዚአብሔር፣ የሚቀጣ እግዚአብሔር ነው። ስለዚህ መንግሥት የአምላኬን ቃል የእግዚአብሔርን ክብር የሚነካ መመሪያ እስካላወጣ ድረስ ለመንግሥት ይታዘዛል። የሚታዘዘው እነሱን ለሾማቸው ለሰራዊት ጌታ ለእግዚአብሔር ነው። እኔ ይህ መንግሥት ደጋፊም የመንግሥት ተቃዋሚም አይደለሁም። ወገኖቼ እንታገልለታለን ለምትሉት ሕዝብ ስትሉ እልኸኛ ልባችሁን ትታችሁ ሕዝባችሁ በናፍቆት ይጠብቃል። ሰላም የተጠማው ሕዝብ፣ ሰላምን የተራበ ሕዝብ፣ ሞት ያንገሸገሸው ሕዝብ፣ ስቃይ ያንገሸገሸው ሕዝብ እናንተን እየጠበቀ ነው። ስለ ፈጣሪ ብላችሁ በሰላም በድርድር ነገሮችን ፍቱ። ያለፈ አልፏል። በቀረችልን ሕይወት ዘመናችን እቺ አገር ከመከራ ከስቃይ እንድታርፍ በሰላም ነገሩን ፈታችሁ ሕዝባችሁ የነጻነትን አየር እንዲተነፍስ እልኸኛ ልባችሁን ትታችሁ ወደ ሰላም ተመለሱ። ሕዝባችሁን አሳርፉ። ስለ ፈጣሪ እለምናችኋለሁ። ስለ ሰማችሁኝ አመሰግናለሁ። ተባረኩ።